ተውሂድ ስንማር የመጀመሪያው ገጽ የምናገኘው ላይ ጁዝ አልአወል ስትማር ቁ አንፉሲኩም ወአህሊኩም አናሩ ወቁዱአ الناس والحجاره የሚል የቁርአን ሱራ አለ። ሱረቱል በቀራ ነው ያለው። ግን ይሄን ወደ አማርኛ ስትተረጉሙ ቁ ጠብቁ ነው አንፉሲኩም ራሳችሁን ወአህሊኩም ቤተሰቦቻችሁን አናሩ ከእሳት ወቁዱአ الناس والحجاره ነገ የውመል ቂያማ ወይም በሲኦል የሰው ልጅና ድንጋይ ነው የሚያቀጣጥለው። አምላክ ሰነፍ ደራሲ አይደለም ነው ሲናገር ይሄ ሁላ ሰው ከሞተ በኋላ አይደለም ሲኦል የሚዘጋጀው ማለት ሲያብራሪ እንዴት መሰለ እምነት የሚለው ነገ ጀሃነብን ወይም ሲኦልን በድንጋይና በሰው ነው ማቀጣጥለው ነው የሚለው። ገና ሲኦል አልተሰራም። እስካሁን የሞቱት እየተቀጡ ነው ወይ በየጠየኳቸው እንደ ስራቸው ይቀጣሉ እንዴ በሰው ልጅና በድንጋይ ነው ማቀጣጥለው ብሎ ይል እንደዚህኛው ቁርአን ላይ ከዛ ከመስጂድ ሸይጣን ነሽ ነው አተፈላፈይ ከእስልምና ያስወጣሻል ኩፍር ይጥልሻል ምክር ብቻ ነው እንጂ መልስ አይደለም። ሌላኛው ላይ ስንሄድ ለይሰ ከሚትሊ ሸይአ የሚል የቁርአን አንቀጽ አለ። ደግሞ ወደ አማርኛ ሰው ማንንም በምንም በጭራሽ አይመስልም ነው ማን አላህ። እሺ ማንንም በምንም በጭራሽ ካልመሰለ የለም። ወደኔ እምነት ወደ ተዋህዶ ስትመጣ ግን ክርስቶስ ማን ነው ቢባል በኮንፊደንስ ደረቴን ነፍቼ ስላድኑ አሳየዋል። ክርስቶስ ይህ ነው ስላንተ ኃጢያት ስለኔ ኃጢያት የተገፈረፈው የተሰቀለው የተወገረው ይሄ ነው ማስረጃ አለ። ያንን ማንን ላሳይ አካላለው የት ነው እሱ ጽዋት ነው ሰው ነው። ፍጥረትም ላይ ደግሞ ሰውን ባሪያችንና በመሳለያችን እንፍጠር ይላል። ስለዚህ እኔ አምላክ ሰውን ይመስላል ተመልሳል። የኛው ግን ማንንም በምንም በጭራሽ አይመስልም ነው። ጽዋት ነው እንስሳ ነው ሰው ነው የማይታወቅ ነገር ነው መልስ የለም። ለመውጣት ትልቅ ምክንያት ነው። በምንም በማንም በጭራሽ የማይመስል አካል ለሰግድለት አይገባም። ስለሌለ ለምን ሰግዳለሁ? ለምን ጾማለሁ? ጾሜንስ የሚያይል ስግደቴን የሚያይልስ ማን ነው? ብዙ መላእክቶች አሉ ለአንድ ሰው የተመደቡ እነሱ ናቸው ወንጀላቸውን እንትን የሚለው። ኦኬ አለቃቸው ማን ነው? እነሱንስ የፈጠረው ማን ነው? እኔ ቅዱስ ሚካኤል አባቴ ስል ከበላይ ያለውን እግዚአብሔርን አስታውሳለሁ። አምላክ አይደለም ቅዱስ ሚካኤል አማላጅ ተራዳኢ መልአክ ነው። አማላጅ መልአክ ነው። ለኔ ፈጥሮ የሚደርሰው የምታስረዳበት ራሱ ማስረጃ አለ። መጽሐፍ ቅዱስም ስላድኖችም ምስክሮች ናቸው እና ደግሞ እኛ ላይ የሚደረጉ ነገሮች እዛ ግን ምንም ነገር የለም። መስጂድ ይደህ ምንም ነገር የለም። መስጂድ ውስጥ ገብታ ብታውቅ ምንጣፍና ቁርአን ብቻ ነው ያለው። እኛ ጋር ስትመጣ ቤተክርስቲያን እንኳን ለሶስት የተከፈለች ናት። ቅድስት መቅደስና ማህሌት እያንዳንዱ የራሱ ተግባር አለ። መስጂድ ውስጥ ማንንም ይገባል የትኛውም ሰው። ቤተክርስቲያን ውስጥ ግን መማን ስለሆነ ብቻ ሁሉም ሰው ይገባል። ነገር ግን መቅደስ ውስጥ ግን ካህናት ብቻ ነው የሚገቡት። በቃ ክብር አለው። ታቦት አለ። ማሟላት ያለበት መስፈርት አለ። ስላድነው አለ። ታቦት አለ። ወደ መስጂድ ስገባ ግን ማሟላት ያለበት መስፈርት የለው። እንደ ማንኛውም ቤት ትገባበታል ትወጣበታል። ይሄን ነበር ጠይቋቸው። ሌላው በእስልምና እምነት ሴት ልጅ ላይ የሚያደርሰው ተጽዕኖ በጣም ነው የሚገርመኝ ሆነ ለመናገር። እንዴት ማለት? ሴት ልጅ 4 ማግባት አትችልም። ወንድ ልጅ ግን 4 ያገባል። ሪሊ? አዎ 4 አንተ 4 ሚስት የማግባት ሙሉ መብት ነው ያለ። ወንድ 4 ማግባት ይችላል። ሴት ግን 4 ማግባት አትችልም። እሺ ወንድ ልጅ 4 ሚስት ማግባት እንግዲህ ይችላል። 4ቱም ጋር ይሄዳል። ይሄ ደግሞ ዝሙት ነው። ለአንቺ 4 ማግባት ትፈልጊ ነበር? በጣም ነው የምጣለው። አባቴ 2 ሚስት ነው ያለው። ኦኬ አንቺ መጣዩ ሴቶች 4 ማግባታቸውን አለማግባታቸው ሳይሆን ዝሙቱን ለምን ይስፋፋል? ወንዶች እንዴት ከበላያችን ላይ ሌላ ሴቶች ይጨማምራሉ? ሌላ ሴት እንዴት ያገባሉ? እናቴ ለአባቴ 2ኛ ሚስት ናት። እሺ አባቴ ሌላ ሚስት አለው። እሺ በአፋር ባህል አክሱማ የሚባል ነገር አለ። ያክስተ ልጅ ነው የሚደሩት። በእስልምና እምነት ያጎቴ ልጅ ማግባት ይፈቀድልኛል አይደል? ያባቴን የእህቱ ልጅ ወይም የእናቴን የወንድሟ ልጅ ማግባት ይችላል። ዝምድናው እዛ ጋር ያበቃል። ወደ ቤተክርስቲያን ስትመጣ ግን 7 ትውልድ መቁጠር ግዴታ አለበት። ማጋባት አትችልም። ይሄኛው ግን ያጎቴ ልጅ ያገባሁት ማለት ወንድምነቱ ረከሰ። ከወንድምነቱ ይልቅ ይሄኛው ስጋዊ ነገር ያደረገ። ስለዚህ እስልምና ላይ ዘመድ ይገባል። ከዛ ላይ ደግሞ አንድ ወንድ 4 ሴት ያገባል። ከአራቱም ይወልዳል። እንግዲህ አስበው ዝሙት ኃጢያት ነው የሚለው እምነት ያ ነው። ሴት ልጅና ወንድ ሰላም እንዳይባባል እንኳን ያገደው እሱ ነው። የእስልምና እምነት ወንድና ሴት ሰላም እንዳይባባል ሀጂ ነብይ ነው። ወይም ወደ ወሲብ ይገፋፋሉ
በተነካኩ ቁጥር ብሎ ነው የሚከለክለው ግን 4 ሚስት አግባ ብሎ በተዘዋዋሪ ደግሞ እምነቱን ሽፋን አድርጎ ሸሪዓውን ሽፋን አድርጎ ዝሙትን ይፈቅድላቸዋል ሶ በጣም ነበር የምጣለው ሌላውን ተውና ወንድሜን አግብቼ በመጣ እንኳን እምነቱ ምንም አይለኝም እኔ የትኛው ቃልቻ ወይም የትኛው ቃዲ እንደሚያስራቸው አላቅም የህትማማች ልጆች የወንድማማች ልጆች ሲጋቡ ሸሪዓው ይፈቅዳል ነው የሚለው ሶ ሐላል ነው እኔ ይሄ ነገር በጣም ነው የምጣለው ስለ ውርስ ሲነሳ ሴት ልጅ አንድ እጅ ነው ታገኝ የሚለው ወይም በፐርሰንት ተንሰር 25% ወንድ ልጅ 75% ለምን እኔም ጥያቄ እሱ ለምን ወንድ የበላይ ነው በእምነቱ ሶ አምላክ በጾታ ለይቶ ያወዳድረናል ማለት ነው እኔ ጥያቄ እሱ ሴት ልጅ ታንሳለች ወንድ የበላይ ነው ካለ በእምነቱ በጾታችን ደረጃም ያወዳደራን ነው ሌላውን ተውና ረሱል እንኳን ራሱ ይላሉ አባቶች ተስተምሩ ነብዩ መሐመድ እንኳን ነገ በብዛት ጀሃነም ላይ የሚገኙ ሴቶች ናቸው ነው የተባለው ሲኦል የት ላይ በሐዲስ ሲያስተምሩ አባቶች ነብዩ መሐመድ እንደዚህ ብለው ተናግረዋል ሴቶች ጀሃነምን ይሞሏታል ይበዛሉ ወንዶቹ የት ነው የሚሄዱት በየትኛው ጽድቅ ስራቸው እነሱ ገነት ገብተው ሴት ልጅ ለምን ሲኦል ትገባለች ይሄ ሁሉ የኔ ጥያቄ ነበር የሚመልስ አባት የለም እንደውም ኩፍር ላይ ወድቀሻል ድጋሚ ሸሃዳሽ እንደዚህ ነው እስቲግፋር አድርጊ ምናምን ከመባል የተነሳ ምንም ነገር አይመልሱልም